Moments ago, Israel launched Operation Rising Lion, a targeted military operation to roll back the Iranian threat to Israel's very survival. የተፈራው ደረሰ። ያለፉትን 20 ወራት በጦርነት ላይ ያሳለፈችው እስራኤል ለወራት ይዛተችበትን ጥቃት በኢራን ላይ ሰንዝራለች። የቃላት ወርወራው ወደ ቃታ መሳብ ተሸጋግሯል። በርካቶች የሶስተኛው ዓለም ጦርነት ማስጀመሪያ ሳይሆን አይቀርም ሲሉ የሰጉበት የእስራኤልና ኢራን ጦርነት በእስራኤል የባሩድ ፊሽካ በይፋ ተጀምሯል። የመካከለኛው ምስራቅ ቀጣና አውራዎች እንደሆኑ የሚነገርላቸው እነዚህ ሀገራት ከወራት በፊት ጀምረውት ሳንጨርሰው ነው የተውነው ያሉትን ጦርነት አሁን እንጨርሰዋለን ሲሉም እየዛቱ ይገኛሉ። ከ1700 በላይ ኪሎ ሜትሮችን በአየር ላይ የተጓዙ 200 የሚደርሱ የእስራኤል ተዋጊ ጀቶች ዛሬ አርብ ንጋት ላይ 6 በሚደርሱ የኢራን አካባቢዎች ላይ አስደንጋጭ ጥቃት ከሰነዘሩ በኋላ የኢራን ውድ የጦር አመራሮችና የኒውክሌር ሳይንቲስቶች መገደላቸውን የኢራን መገናኛ ብዙሃን በትልቅ ቁጭት ዘግበዋል። የኢራን ጦር አዛዥ ሜጀር ጀነራል መሐመድ ባጋሪ እንዲሁም የአብዮታዊ ዘብ አዛዥ ሜጀር ጀነራል ሁሴን ሳላሚ ደግሞ በእስራኤል ጥቃት ሕይወታቸውን ከተነጠቁ የኢራን ወታደራዊ ባለስልጣናት መካከል የሚጠቀሱ ሆነዋል። ከእስራኤል ጋር ይህንን አይነቱ ጥንቅጥ ውስጥ እንዲገቡ ያደረጋቸውን የኒውክሌር ፕሮግራም ከሚመሩ ሳይንቲስቶች መካከል ቢያንስ 6ቱ ሳይገደሉ እንዳልቀረም መረጃዎች አመላክተዋል። ሜጀር ጀነራል መሐመድ ባጋሪ ከቀናት በፊት የእስራኤልን ጥቃት በብቃት መከላከል የሚያስችለንን አቅም አደራጅተናል ሲሉ የተሰሙ ቢሆኑም አደራጅተነዋል ያሉት የመከላከል አቅም ሳይታደጋቸው ቀርቷል። በእስራኤል ኢላማ ውስጥ ከገቡ ቦታዎች መካከልም የአብዮታዊ ዘቡ ዋና መስሪያ ቤትና ናታንዝ በሚባለው አካባቢ የሚገኘው የኒውክሌር ጣቢያ ተጠቃሾች ናቸው። እስራኤል በአውዳሚ ድርጊቷ ገፍታበታለች፣ ለዚህም የእጇን ታገኛለች ሲሉ የተደመጡት የኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒም በእስራኤል ላይ ጥቃት እንዲከፈት ይሁንታ ከሰጡ በኋላ 100 የሚደርሱ የኢራን ድሮኖች በእስራኤል ላይ ጥቃት ለመፈጸም ሰማይ ላይ ሲርመሰመሱ መታየታቸውን መገናኛ ብዙሃን ዘግበዋል። ለዚህ የኢራን ጥቃት ማረጋገጫ የሰጠው የእስራኤል መከላከያ ኃይልም ድሮኖችን እየመከተ ስለመሆኑ አስታውቋል። ከዚህ በፊት ኢራን በእስራኤል ላይ በሰነዘረችው ጥቃት የአየር ክልሏ በጥቅም ላይ እንደዋለ የተነገረላት ዮርዳኖስን ብትሆን የአየር ክልሌን ጥሰው ገብተዋል ያለቻቸውን የኢራን ድሮኖች ስለመምታቱ አስታውቃለች። ይሁንና ይህ ዘገባ እስከተጠናቀረበት ጊዜ ድረስ የኢራን ጥቃት ያስከተለው ጉዳት ስለመኖር አለመኖሩ የተሰማ መረጃ የለም። እስራኤል ጥቃቱን ሰነዝራለሁ በሚለው ዛቻዋ ወራትን ስታሳልፍ፣ ወዳጁ አሜሪካ ደግሞ ዲፕሎማሲያዊ ጥረት ቅድሚያ ሊሰጠው ይገባል በሚል ስትገስጽ ከርማለች። ወደ አሜሪካ ፕሬዝዳንትነት ስልጣናቸው ከተመለሱ 5ኛ ወራቸው ላይ የሚገኙት ዶናልድ ትራምፕም በመልእክተኞቻቸው በኩል ከኢራን ባለስልጣናት ጋር 5 ዙር ድርድር አካሂደዋል። ከሰሞኑም 6ኛው ዙር ድርድር ይካሄዳል ተብሎ ሲጠበቅ ነበር። ይሁንና ይህ የእስራኤል ቱጫ መዘዛ ጥረቱን አፈር ያለበሰ ሆኗል። እስራኤል በኢራን ላይ ጥቃት ለመፈጸም የአሜሪካን ፍቃድ እየጠበቀች ነው የሚሉ ወሬዎች ከተሰሙም ሰነባብተዋል። ከጥቃቱ መሰንዘር በኋላ ከወደ አሜሪካ የተሰሙ ድምጾች ግን ጲላጦሳዊ ለዛ ያላቸው ሆነዋል። በጥቃቱ ላይ እጃችን የለበትም የሚለውም ከዶናልድ ትራምፕ አፍ ቀድሞ የተሰማ መልእክት ሆኗል። እስራኤል በኢራን ላይ ጥቃት እንደምትፈጽም መረጃው ነበረን፣ ይሁንና ምንም አይነት ወታደራዊ ተሳትፎ አላደረግንም ያሉት ትራምፕ እጃቸውን እንደ ጲላጦስ ታጥበዋል። ኢራናውያን በቀላሉ የሚሰሟቸው ባይመስልም አሁንም መፍትሄው ድርድር ነው፣ ዳግም ወደ ጠረጴዛ እንድንመለስ እፈልጋለሁ ሲሉም አክለዋል። ይሁንና በግልጽ የእስራኤልን ጥቃት አልተቃወሙም። እንዲያውም ኢራን እስራኤልን የምታጠቃ ከሆነና እነዚህን ጥቃቶች ለመመከት የአሜሪካ ድጋፍ ካስፈለገ ድጋፍ መቸራችን አይቀሬ ነው ሲሉ ተናግረዋል። ይህንን የሰሙም ጉዳዩ አልሸሹም ዘወር አሉ ነው ሲሉ የትራምፕ እጅ አጠባ ለይበሉ የሆነ የለንበትም የሚለው ንግግራቸውም ወንዝ የማያሻግር ነው ሲሉ ተችተዋል። ትላንት ሐሙስ ኢራቅ ውስጥ የነበሩ የኤምባሲ ሰራተኞችን ያስወጣቸው አሜሪካ አሁን ደግሞ እስራኤል ውስጥ የሚገኙ ሰራተኞቿ ወደ መጠለያዎች እንዲገቡ አዛለች። የአየር ክልሏን ከየትኛውም በረራ የዘጋቸው እስራኤልም ሰንደቅ ዓላማዋን ያነገቡ ለሲቪል አገልግሎት የሚውሉ አውሮፕላኖች ለደህንነት ሲባል ወደ ሌሎች ሀገራት እንዲያቀኑ ማድረጓም ተሰምቷል። ቴልአቪቭ ውስጥ የሚገኘው ቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያም የኢራን ጥቃት ዝርዝር ውስጥ ገብቷል የሚለው በእስራኤል ዘንድ ታምኖበታል። ለወራት ሲፈራ የቆየው አሜሪካም ልታስቆመው ያልቻለችው ጦርነትም ከተጠበቀው በላይ አስፈሪ ሆኖ እየተካሄደ ይገኛል። በናታንዝ የኒውክሌር ጣቢያ ላይ የደረሰውና 6 ሳይንቲስቶችን የቀጠፈው የእስራኤል ጥቃት የኒውክሌር ፕሮግራማችንን አጥብቀን መቀጠል እንዳለብን የሚያሳይ ነው ሲል ያስታወቀው የኢራን መንግስት ዩራኒየም ማብለልና ሚሳኤል ማምረት እጅግ አስፈላጊ ስለመሆናቸው አረጋግጦልናል በማለት ምናልባትም ኢራን የኒውክሌር መሳሪያ ወደ ማምረት ልትገባ እንደምትችል ፍንጭ ሰጥቷል። ከእስራኤል ጋር በጦር ካልሆነ በቃል መነጋገር አስፈላጊ አይደለም
አይደለም ስትልም ነው ኢራን ያስታወቀችው። ለኢራን ተጨማሪ ጊዜ የምንሰጥ ከሆነ ወደ ኒውክሌር መሳሪያ ማምረት መግባቱ አይቀርም የሚል ስጋት የነበራቸው የእስራኤል ባለስልጣናትም አስቀድመው ጥቃት ለመሰንዘር ሲጣደፉ የነበሩት ኢራን ወደ ኒውክሌር ማምረት እንዳትገባ ለማድረግ ነው በሚል በስፋት የሚነገር ጉዳይ ነው። 9 የሚደርሱ የኒውክሌር መሳሪያዎችን ለማምረት የሚያስችላትን ዩራኒየም 60 በመቶ ያህል አበልጽጋለች የሚባልላት ኢራንም መሳሪያ ላለማምረት ተስማምታ የነበረች ብትሆንም አሁናዊው የጦርነቱ ሁኔታ ግን አስገዳጅ እየሆነብኝ ነው የሚል አንድምታ ያለው አቋም ነው ያንጸባረቀችው። ዓለም አቀፉ የአቶሚክ ኃይል ኤጀንሲ ግን እስካሁን ከናታንዝ የኒውክሌር ማዕከል ከመደበኛው የተለየ የጨረር መጠን አለመመዝገቡን ነው ያስታወቀው። ኤጀንሲው ከናታንዝ ውጭ ባሉ የኒውክሌር ማዕከላት ላይ እስካሁን ጥቃት አልደረሰም ሲልም አስታውቋል። የእስራኤል ጦር አዛዥ ኤያል ዛሚር ደግሞ ጦርነቱን የጀመርነው ለመጨረስ ነው፣ የማንመለስበት ደረጃ ላይ ደርሰናል ሲሉ ጦርነቱ የእስራኤል ህልውናን የማረጋገጥ ጉዳይ መሆኑን ጠቁመዋል። የእስራኤልን ህልውና ለመፈታተን የሚሞክሩ ኃይሎች መሰል ቅጣት የሚያስፈልጋቸው ስለመሆናቸውም ነው የተናገሩት። ይህ ጥቃት ሊሰነዘር እንደሚችል ቀድሞም ስጋት የነበራቸው የኢራን ባለስልጣናት ደግሞ በድብቅ የተያዙትን የእስራኤል የኒውክሌር መሰረተ ልማቶችን እንመታለን፣ ለዚህ የሚያግዘንን ጥብቅ መረጃ በስለላ መረባችን አግኝተናል ሲሉ አስታውቀው ነበር። ምንም እንኳን ኢራን በእስራኤል ላይ የመልስ ጥቃት ብትሰነዝርም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ግን በየትኞቹ አካባቢዎች ላይ ጥቃቱ እንደተሰነዘረና ከኒውክሌር ጋር የተያዙ ቦታዎች ኢላማ ውስጥ ስለመግባት አለመግባታቸው የተገኘ መረጃ የለም። ምንም እንኳን ከሐማሱ የጥቅምት 7 ጥቃት በኋላ እስራኤልና ኢራን ቱጫ መዘዛ ውስጥ ሲገቡ ይህ ሶስተኛ ጊዜያቸው ቢሆንም የአሁኑ ፍልሚያ ግን ለዝግጅት በነበረው ጊዜና በሌሎች ምክንያቶች ለየት የሚል ስለመሆኑ ተነግሯል። ምንም እንኳን አሜሪካ ጦርነቱን ለማስቀረትና ሰላማዊ መፍትሄ ለመስጠት ብትሞክርም እስራኤል ግን ለኢራን ጉዳይ ሰላማዊ መፍትሄ ይገኛል ብላ እንደማታምን በተለያዩ እርምጃዎቿ ስትገልጽ ነበር። ይህ መሆኑ ደግሞ እስራኤል የፈለገችውን ሳታሳካ ወደ ኋላ እንደማትል ይጠበቃል። ኢራን ደግሞ ከኒውክሌር ፕሮግራሟ ወደ ኋላ እንደማትል ደጋግማ አስታውቃለች። ይህ ሁኔታ ጦርነቱን በቀላሉ የማይቆም ሊያደርገው ይችላል ያሉ ተቋማትና ሀገራትም ማሳሰቢያቸውን እያሰሙ ነው። የተባበሩት መንግስታት ድርጅት፣ ቻይና፣ እንግሊዝና ሳውዲ አረቢያም ጦርነቱ በአስቸኳይ መቆም አለበት ሲሉ ካሳሰቡ ሀገራትና ተቋማት መካከል የሚጠቀሱ ናቸው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዶናልድ ትራምፕ በይፋ ያልተደገፈውን አካሄድ ቢመርጡም ጦርነቱን በሚፈልጉት መንገድ ለመጨረስ ግን የአሜሪካን ድጋፍ እጅጉን ይሻሉ። በተለይም የኢራን የኒውክሌር አቅም በአብዛኛው ከምድር በታች የተቀበረ ነው በሚል የሚነገርለትና እስራኤል ይህንን ሙሉ በሙሉ ለማውደም የሚያስችል የመሳሪያ አቅም የላትም መባሉ የአሜሪካን በር እንድታንኳኳ የሚያደርግ ስለመሆኑ ነው የሚነገረው። የዚህ ጦርነት መጀመር በትራምፕ የሚወደድ ካለመሆኑም ባለፈ አሜሪካ ፈርስት በሚል ከሚያራምዱት አቋም ብሎም በሌሎች አካላት ጦርነት አሜሪካ ዋጋ አትከፍልም ከሚለው ተደጋጋሚ ንግግራቸው አንጻር በተቃራኒው የቆመ ጦርነት ነው። ይሁንና በእስራኤል ላይ የሚቃጣውን ጥቃት ለመመከት የሚያስችል ድጋፍ እንደሚያደርጉ ማስታወቃቸው ደግሞ ቀስ በቀስ ወደ ጦርነቱ ሊሳቡ የሚችሉበት ዕድል ይኖራል በሚል እንዲነገር አድርጓል። አንዳንድ የኢራን አውራ ጎዳናዎች ለእስራኤል ጥቃት ተገቢው ምላሽ ይሰጥ በሚሉ ሰልፈኞች ስለመሞላታቸው፣ አብዛኞቹ የእስራኤል አውራ ጎዳናዎች ደግሞ የኢራንን ጥቃት በመስጋት በተላለፉ ማስጠንቀቂያዎች ጭር ብለው ስለመታየታቸው መገናኛ ብዙሃን እየዘገቡ ይገኛሉ።